Another one በዜና ይላል አንድሬ ቤርታ የተንቀሳቀሰ ነው አባቴ ቡካዮ ሳካ አናውንስ አላረጉትም እንጂ አዲስ ኮንትራት ፈርመዋል የተባለ እስከ 5 አመት 2030 ድረስ ማለት ነው እኛም የባርነት ኮንትራት ምናምን ሌላው የቸልሲ ያረገ ማንሲቲ ያረጋ አይደል ቸልሲ ፓልመርን ማንሲቲ ሃላንድን እኛም ስታርቦያችን ላክ ዘ ፋክ አፕ the highest paid ተጫዋች ሊሆን ነው የተባለ ነው አርሰናል 300 ሺህ ምናምን ከሃቨርስ በላይ ሃቨርስ ነበር እስካሁን አይገባው ይሄ ነው የሚገባው 300k እንችላለን ገባችሁ አይደል ብሩ ምናምን የምትሉ ሰዎች ማለት ነው ባይዘው ኦዚልን ከዚህ በላይ ነበር ምንከፍለው አርቴታ እኮ አስተካክሎናል አሁን አንድሬ በርታ ደግሞ ማለት ነው የበለጠ ይቀርጸናል እንደዚህ ነው የሚቀርጸን ይሞርደናል እንደዚህ አባቴ ማን ገና 300 ሚሊዮን የተበጀተልን የተባለው ለሰመር ትራንስፈር ያስፈልገናል አገባ ሲቲኮ ጃንዋሪ ላይ 200 ሚሊዮን ያጠፋው አሁን ደግሞ ሌላ 250 ያጠፋ ምን አለ በሉኝ ያስፈልገናል ለማን ሊጉ ከባድ ነው ፕሪሚየር ሊግ ከባድ ነው ቻምፒየንስ ሊግ ነው የሚሻለው አባቴ ለቻምፒየንስ ሊግ በቂ ስኳድ አለ ፒኤስጂ ነገ ስለጠልጣት ታያለሽ አባቴ